አንቺ ዝም በይ። ለምን? ምን ልትይ ነበር? ለአርሲ ወገኖቻችን ፍትህ ጠይቅ ነበር። አየሰደ አንቺም ይሄንን ልትይ መሆኑን ገብቶኛል። ዝም በይ ያልኩሽ እንዴ። ፍትህ የጠየቁ ወንድሞቻችን መምህራን አባቶቻችን እንደታሰሩ አታውቂም? ሞትም ቢሆን መታሰርም ቢሆን እኔ እቀበላለሁ። ሚሰማ አካል የለማ ለማን አቤት እንበል? ግን ሰሚ ቢኖርም ባይኖርም ለታሰሩት ወገኖቻችንም ለአርሲ ወገኖቻችንም ፍትህን መጠየቅ አለብን አይደል? አዎ እውነት ነው። ምንም አይነት ጉዳይ ይምጣ ምንም አይነት አጀንዳ ይስጡና የአርሲ ወገኖቻችን ጉዳይ እኛ ኦርቶዶክሳውያን ድረሳው አይገባም። መምህራኖቻችን ቢታሰሩ ወጣት ኦርቶዶክሳውያኖችም ቢታሰሩ ያደረጉት ያለው ነገር እኛ የአርሲን ጉዳይ ተተን የነርሱን አጀንዳ እንድናረግ ነውና አሁንም ቢሆን በምንም አይነት ሁኔታ ውስጥ ነው የአርሲ ወገኖቻችንን እኛ ኦርቶዶክሳውያን ድረሳቸው አይገባም። ካልሆነ ዛሬም በዚህ መልኩ ረስተናቸው ካለፍን ነገ ከነገ በኋላ ደግሞ ይሞት ቀጥሎ ፍትህ ለአርሲ ብለን እንደገና ደግሞ ከሁለት ወርም ከአንድ ሳምንትም በኋላ እንደምንጮህ ልናውቀው ይገባናል። ሁላችንም ኦርቶዶክሳውያን ትኩረታችን አርሲ ልትሆን ይገባል።